እውነት እላችኋለሁ፣ ቆም ብላችሁ ስሙ። ጆሮ ያለው ይስማ፣ ሕሊና ያለውም ያስተውል። ምድርን የሚያናውጥ ሰማይን የሚያስለቅስ የሰውነት ፍጻሜ በሆነ የሰቆቃ ዘመን ላይ ቁመናል። የሰው ልጅ በምድር ላይ የሚኖረው ዘመን አንዴ ብቻ ነው። ይህችም የአንድ ጊዜ ሕይወት ልትነካ የማይገባ የተቀደሰች ምስጢር ነበረች። ነገር ግን በማቴዎስ ወንጌል እንደተጻፈው እነሆ ያ ዘመን ደረሰ፣ ከአመፃ ብዛትም የተነሳ የብዙዎች ፍቅር ትቀዘቅዛለች ተብሎ የተነገረው ትንቢት ዛሬ በዓይናችን ፊት ተፈጸመ። ፍቅር ቀዘቀዘች፣ በሰው ላይም ክፋት በረታ። ይኸው ዛሬ በምስራቅ አርሲ በንጹሃን ኦርቶዶክስ ምዕመናንና አገልጋዮች ላይ የሚፈጸመውን ግፍ በሙሉ ዓይን ማየት ይቻላል። በሰዋዊነት ስሜት ቀና ብለን ለማየት እንኳን ባልተገባና አባቶችና እናቶች ላይ በሚያስፈራና በሚዘገንን መልኩ ምላጭ ስቦ መግደል፣ ቢላ አንስቶ ማረድ፣ ክብሪት ጭሮ በቁም ማቃጠል ከየት የመጣ እንዴት ያለ የአውሬነት ተግባር ነው? የህዝብ ማመላለሻ አውቶቡሶችን አግቶ አድራሻ አጥፍቶ መግደልና ቀሪዎችን የሞቱ ይዳኑ በማይታወቅበት ጨለማ ውስጥ ደብቆ የሰውን ሕይወት እንደ ሸቀጥ ዋጋ አውጥቶ መተመን የትኛው ሕሊና ነው የሚቀበለው? በተለያዩ የሀገራችን መንገዶች ላይ በሹፍርና እያገለገሉ ያሉ ወንድሞችን ስቃይና ግድያስ መቼ ነው የሚያበቃው? በመላ ሀገሪቱ እየደረሰ ያለው የንጹሃን ግድያ እንዴት ይቁም? እዚህ ላይ ግን አንድ ታላቅ እውነት አለ። ይህንን ግፍ ማስቆም የማህበረሰቡ ድርሻ ቢሆንም የመንግስት የመጀመሪያና ዋነኛው የህልውና መሰረቱ የዜጎችን ደህንነትና የህይወት ዋስትና ማስጠበቅ ነው። ህዝብን እየመራው ነው የሚል አካል ይህንን የአንደኛ ደረጃ ኃላፊነቱን መወጣት አቅቶት ሀገር ከቁጥጥር ውጭ ሆና ንጹሃን በሜዳ ላይ ሲታረዱ ዝምታን መምረጡ በታሪክም በህግ ፊትም ተጠያቂ ያደርገዋል። ገዳዩ ምላጩን ሲስብ ቃታውን ሲጫን ለአፍታም እንኳን አላስተዋለም። በአንድ ሰከንድ ውስጥ የሚያጠፋው ዝም ብሎ የአንድን ሰው ስጋና ደም ብቻ አይደለም፣ ከሟች ጀርባ ያለውን ያንን ግዙፍ ያልታወቀ ረቂቅ ሰንሰለት እንጂ። ያ በጥይት የምታጠፋው ሰው እኮ የእሱን ቤት መመለስ በርበሩን አስሬ እያዩ የሚጠብቁት ልጆች፣ በፍቅርና በናፍቆት የምትጠብቀው ሚስት፣ በየወሩ መድኃኒትና ቀለብ የሚገዛላቸው ደካማ እናትና አባት አሉት። ምናልባትም አንተ የምትገድለው ያንተን የቅርብ ሰው ህይወቱን እንዲለወጥ እያገዘ ያለውን ምስኪን ሰራተኛ ነው። አንተ በአንድ ሰከንድ የጭካኔ ውሳኔ ያንን ቃታ ስትስበው ያንን ሰው ብቻ ሳይሆን ከጀርባው ያሉትን አቅመ ደካሞች በቁማቸው ነው የገደልካቸው። ቆም ብለህ አስብ። ዛሬ አንተ የምታመርተው ይህ የጭካኔ እሳት ነገ ተባስቶ የሚበላው የማንን ቤተሰብ ይመስልሃል? ነገ አንተ የፈጠርከው አውሬነት መጥቶ የሚያጠፋው የገዛ ህፃናት ልጆችን ያንተኑ እናትና አባት ሊሆን እንደሚችል እንዴት አላስተዋልክም? ይህንን ግፍ የምትፈጽሙ ሰዎች ሆይ ሰማይና ምድር ያልፋሉ፣ የታጠቃችሁት ጉልበትስ ቢሆን የዘላለም ይመስላችኋልን? ዛሬ ሰውነት ተራ ነገር ሆኖ የሁላችንም ህይወት የነገ ተረኛ መደረጉን እንዴት ዘነጋችሁት? ይህ የጥፋት ጎርፍ ካልቆመ እያንዳንዳችን ከክፋት መንገድ ፈርተን ካልተመለስን የሁላችንም ቤት መንኳኳቱ አይቀሬ ነው። ማንም ይፈጽመው ማን የሰው ልጅ መታረድና መሰቃየት አሁኑኑ መቆም አለበት። ያጣነውን ርኅራኄ፣ የሰውነት ክብርና ህሊናችንን እንመልስ። ሰው ሰውን ማጥቃቱን ያቁም። ሰው ለሰው ይዘን